ከረጅም መንገድ ስለመጣ ከቤት ረፍት አድርግ። ግባ ግባ። ግባ ግባ። አረፍ በል። ብዙ ስለተጓዝክ እግርህን ልጠብህ። ቢሾይ በእውነት አንተ የተከበርክ አዛውንት ነህ። የተከበርክ ጌታዬ፣ ይህ አይገባኝም። አመሰግንሃለሁ ጌታዬ። የት ነበርክ ልጅ ያዕቆብ? የወይራ ቅጠል እየሰበሰብኩ ነበር አባቴ። እነርሱን እዛ አስቀምጠህ ይህንን ውሃ ጠጣው። ይቅርታ አድርግልኝ፣ አሁን ግን አልጠማኝም። ጠጣ እባክህ ልጄ። እመኑኝ አባቴ አልጠማኝም። ለእኔ ስትል እንደው ይቺን ውሃ ጠጣት አሉ። እሺ ያምላክ ያለ ውሃው የት ሄደ? ደረቅ እኮ ነው አባ። እንድትጠጣ ነግሬህ ነበር እኮ ልጄ። የምን ውሃ ነበር አባ? የጌታችን የኢየሱስ ክርስቶስ እግር የታጠበበት ውሃ ነበር። ወዮልኝ ለእኔ! እኔ ኃጢአተኛ ነኝ ማለት ነው። የተቀደሰውን ውሃ የጌታን ሰውነት የነካውን እንድጠጣ ያልተፈቀደልኝ ባይገባኝ ነው ማለት ነው። ወዮልህ አንተ ያዕቆብ! ያዕቆብ አዳምን በኃጢአት እንዲወድቅ ያደረገው ሌላ ምንም አልነበረም፣ አለመታዘዝ እንጂ። እግዚአብሔር ያበርታ እናም ምሕረቱን ያድለን።